ጉዞ ወደ ጅቡቲ አንድ ሰዓት ከመሆኑ በፊት ነው ከቤት የወጣሁት። ይሄንን ፍሎግ የጀመርኩት መንገድ ከጀመርኩ ነው። እንደምታዩት የቦሌ መንገድ ጽደት እንዳለች ነው የወጣሁት። በጣም ጧት ነው እንግዲህ ልጆቼን ሚስቴን ሰናብቼ ወጣሁ። ቦሌ ኢንተርናሽናል ኤርፖርት ገባን። በነገራችን ላይ የአፍሪካ ፍላይት ብዙዎቹ ጧት ናቸው። ብዙ ዌስት አፍሪካኖች ነበሩና በጣም ይገርመኛል። በጣም ብዙ አፍሪካኖች አገኘው። ቼኪን አድርገን ወደ ውስጥ ገባን። እንደምታዩት ፀሐይዋን ብቅ እያለች በቃ የመጨረሻ ሻይን እያደረገች ነው። ቁርስም አልተበላም። ባዶ ሆዴን ነው ስሮጥ ነው የወጣሁት ከቤት። ቀጥታ ቼኪን አድርጌም ስለጨራረስኩኝ ሰዓታችን እስኪደርስ ወደ ቃተኛ ገባን። ቃተኛ ጨጨብሳ በእንቁላላችንን ፏ ብለን ያው ወደ ሰው ሀገር አይደለም የምንሄደው፣ ስለዚህ ሆድ ባዶን ነው የሚጠላው በሚል መርህ እንግዲህ ሆዳችንን ቃተኛ ቆንጆ ጨጨብሳ በእንቁላላችንን በልተን ሰዓታችን እስኪደርስ ድረስ ጠብቅን። ሰዓታችን ደርሶ ወደ ፕሌን ስንገባ በጣም በሚገርማችሁ ሁኔታ ከመነሳታችን በፊት ፕሌኑ የቴክኒክ ችግር ገጠመው። ቢያንስ ለአንድ ሰዓት ያህል ፕሌን ውስጥ ተቀመጥን። አንወርድም ብለን ነበር ትዝ ሲለኝ ለካ አይ ለማንኛውም እንደገና ከአንድ ሰዓት በኋላ በቃ ውረዱ ተባልን። ወረድን። ቢያንስ ለአንድ ሰዓት ያህል ደግሞ እዛው ኤርፖርት ቁጭ አልን ተስተካክሎ እስኪያልቅ ድረስ ወይ ደግሞ ፕሌኑ እስኪቀየር ድረስ። ነገር ግን ራሱን ፕሌን ከአንድ ሰዓት በኋላ አስተካክለው 3 ሰዓት መነሳት የነበረብንን ለአምስት ተኩል አካባቢ ተነሳን። ጉዞ የሚፈጀው የ55 ደቂቃ ነው። እንግዲህ ያው ተበላሽቶም ስለነበር ምናምን የሆነ ስጋት አለና ወደ ጉሙስ ሲገባ የሚሰማችሁ ስሜት በጣም ልዩ ነው። አንደኛም ፕሌኗም አነስ ስላለች አልহামዱሊላህ በሰላም ቴክ ኦፍ አረግን። ጉዞ በጣም አሪፍ ነበረ። ከ55 ደቂቃ በኋላ ወደ ጅቡቲ ገባን። እንደምታዩት ነው አንድ አይነት ከለር ጅቡቲ እንደምታዩት ናት በወፍ በረር። እንግዲህ ኢንሻአላህ የጅቡቲ ቆይታዬን በተሻለኝ አቅም አሪፍ አድርጌ ለማሳየት እሞክራለሁ። በሰላም አረፈን። መሬት ረገጠ። ጉዞ እጅግ በጣም አሪፍ ነበር። ያው በጣም አጭር ነው ምክንያቱም ረጃጅም ጉዞዎችን ስለማደርግ ያው ኤዥያ በጣም ረጅም ስለሆነ ጉዞ ይሄኛው እጅግ በጣም አጭር ነው። በሰላም እንግዲህ ከፕሌን ወርደን ያው እንደምታዩት የጅቡቲ አየር መንገድ ይሄን ይመስላል። አጋጣሚ ሆኖ የኛ ፕሌን ብቻ ነው ያለው ምን እንደሆነ አልገባኝም። ለማንኛውም ኤርፖርት ውስጥ ቪዲዮ ቀርጬላችሁ ነበር፣ ነገር ግን አስጠፉኝ። እንዳለ ስልኬን ተቀብለው ሙሉ ቪዲዮን አስጠፉ። ለምን እንደሆነ አልገባኝም። እንግዲህ የመጡ ሰዎች ተቀበሉኝ። እንግዲህ ያው ሰላም ሃይ ያላችሁ ነው፣ እናንተም ሃይ በሏቸው። ኳላ መተው እንድሪስ ይባላል ከዝኔ ነው። እነሱም ተቀበሉኝ። ሆቴል ያስኩት ሚኒሊክ ሆቴል ነው። ወደ ሚኒሊክ ሆቴል ሄድኩኝ። ሚኒሊክ ሆቴል ታዋቂ ሆቴል ነው። ብዙ ወደ ጅቡቲ የሚመጡ ሰዎች ይሄንን አካባቢ ታውቁታላችሁ ብዬ ተስፋ አደርጋለሁ። የሚመጡ ሰዎችም ወደዚህ ብትመጡ ጥሩ ነው። ያው ዞሮ ግን የሆቴል ፕራይሱ እጅግ የመጨረሻ ጫማ ጥፊ ነው። ጫማ ጥፊ። ይሄ የምታዩት ሆቴል $93 ነው። እንግዲህ ዋን ናይት በጣም ከባድ ነው። ለማንኛውም የጅቡቲ ቆይታዬን አሳያችኋለሁ ብዬ ተስፋ አደርጋለሁ። ከተመቻችሁ ላይክ፣ ሼር፣ ፎሎ ማድረጋችሁን አትርሱ። የጅቡቲ ሁለተኛ ቆይታችንን እንቀጥላለን። ዛሬ ውሏችን በጣም አሪፍ ይሆናል ብዬ ተስፋ አደርጋለሁ። ብዙ ስራ አለን። ወደ ፍሪ ዞን እንገባለን። እንግዲህ ያው ተጣጣን ፏ ብለን ውልቅ እንላለን። ቁርስ ካለ ይሰጡናል፣ ከሌለም ውጪ በልተን እንወጣለን። ወጥታለች። ወደ ሬስቶራንቱ ጎራ ብለን የመጀመሪያው ጥያቄ ሩብ ለያዙ ሰዎች ቁርስ አለ እንዴ ብለን ጠየቅን። እንዴ በሚገባ ነው። አይ በጣም አሪፍ ምን አለ አለን። ሜኑ አስመርጠው ፉል በእንቁላል አዘዝን። በጣም አሪፍ ይሆናል ብዬ አስባለሁ። ምክንያቱም ፉል በእንቁላል ለዚህ ሙቀት ለዚህ ድካም ገድግድ ነው። እንግዲህ ፉላችን መጣ። በነገራችን ላይ ፉል በእንቁላል ቅጥል ስሙ ኮንክሪት ይባላል። ጀለሴ አይንቀሳቀስም አይገልጸውም። ከነጎዲያው ላትበላም። እንግዲህ ያቀርቡልን ቀማመስን በጣም ነው የሚጣፍጠው። ቆንጆ ነው። ጁሳችንንም ባናቱ ፏር ገናቱ ወጣን። አመት ያድርስልን። በወጣ የተካብለን ወደ ሩም ተመለስን። እንግዲህ ሩም ገብተን የሚደራረገውን አድርገን ስፒሪቹዋል ነገር አትቀርም መቼም። እሱን አድርገን ለመውጣት ተዘጋጀን። ፓስፖርታችንን አውትፊታችን ይሄንን ይመስላል። የቀረ ነገር አለ? አረ የቀረ ነገር የለም። ሳተርዴይ ቀኑ እንደዚህ ይልፋ ብልጭ ብሏል። 2 ሰዓት ተኩል ነው። ፀሐይዋ ትንሽ ደመቅመቅ ብላለች፣ ሞቅ ትላለች። ታክሲያችንን ይዘን ቀጥታ ምን ሄደው ወደ ፍሪ ዞን ነው። ይሄ ዶክመንት ኢሚዲየትሊ እጃቸው ላይ መግባት አለበት። በዲኤችኤል እንዲላክም ያልፈለኩት እንዳይዘገይ ነው። መንገደኛ ነው ይዞልኝ የመጣው። በዚህ አጋጣሚ አመሰግናለሁ። እናንተም አመስግኑልኝ። በዚህ ምክንያት እስካሁን ድረስ ኮንቴነሮቹ ፖርት ላይ ነው ያሉት። እነዚህ ዶክመንቶች ካልተሟሉ የቀረው ቢል ኦፍ ሎዲንግ ነው። እሱም ደግሞ በቴሌክስ ሪሊዝ ተልኮ እጃቸው ላይ ደርሷል። ይሄን ነው የሚጠብቁት። ፍሪ ዞን
ደረስን። እንግዲህ ይሄ የምትመለከቱት ፍሪዞን በነገራችን ላይ ያን ያህል ሩቅ አይደለም። ከተማዋ በጣም አነስ ያለች ናት። ሁሉም ነገር እዛው በዛው ነው። ከፊት ለፊት የምታዩት አፓርታማ በጣም ነው የወደድኩት። በጣም ቆንጆ ነው። ወደ ውስጥ ለመግባት ኮንፈርሜሽን ይፈልጋል። የግድ ኮንፈርም ካላደረጉ በስተቀር መግባት አይቻልም። ስለዚህ ከነሱ ኮንፈርሜሽን እስኪመጣ ጠብቀን ወደ ፍሪዞኑ ገባን። ይሄ ኦፊስ ነው። እየጠበቁ ያሉት ዶክመንቱን ይሄ ነው። ዳሜሬጅ ኦልሬዲ ገብቶብኛል። እንግዲህ ከቢሮ ጋር ያለኝ ነገር ጨራርሼ ወጣን። እንግዲህ በወፍ በረር ፍሪዞኑ ምን እንደሚመስልም አሳያችኋለሁ። ቅድም ቃል በገባሁት መሰረት ስለ ፍሪዞን በደንብ ምን ይሸጣል፣ ሞስት ፕሮባብሊ ምንድነው ከዚህ የሚነሱት፣ እንዴት ነው የሚሆነው፣ ስለ ፍሪዞን ሁኔታ ያለው ነገር እነግራችኋለሁ ባልኩት መሰረት እንግዲህ በሚቀጥለው ቪዲዮ ላይ በደንብ አድርጌ ስለዚህ ጉዳይ በደንብ እነግራችኋለሁ። ይሄ ፍሎግ ስለሆነ ነው እዚህ ላይ ምንም ያላልኳችሁ። ኦሬዲ አንን ተዘጋጅቼላችኋለሁኝ። ነገ ኢንሻአላህ ጧት አካባቢ ላይ ፖስትላችኋለሁ። እንግዲህ ያለው ነገር ጨራርሰን ወጣን። ሙቀቱን እንደምትመለከቱት ነው። ይሄ ላብ ይወርዳል። ጫው ነው የሚለው ጫው ያው እንደምንም ፀሐያችንን ገፋ አድርገን ዛሬ ደግሞ አንድ የላንች ሚቲንግ አለኝ ከኢትዮጵያዊ የወዳጃችን ጋር አንዳንድ ጉዳዮችን አወራን። እንግዲህ ውሏችን ዛሬ ይሄንን ይመስላል። ዛሬ ስለ ዙም አፍሪካ ነግራችኋለሁ። አንድ የመጣሁበት ጉዳይ ያው እቃዎች አሉን ብያችኋለሁ። ዙም አፍሪካ ለኔ ደንበኞቼ ናቸው። ብዙ እቃ አወጣለሁ ከነሱ። እኔም ወዳጆቼ ዙም አፍሪካ ነው የማያውቅ ሰው አለ ብዬ አላስብም። በተለይ የፎዚያ አንድ ስብዕና ፎዚያ ማለት የዙም አፍሪካ ሲኦ ናት። እጅግ በጣም ጀግና ሴት ናት። በተለይ በመኪና ዙሪያ የሚሰሩ ኢትዮጵያኖች በጣም ትልልቅ የሚባሉትን ጨምሮ ፎዚያን የማያውቃት አለ ብዬ አላስብም። እዚህ ፍሪዞን ላይ ጥሩ ሰዎች ሲጠሩ ከተባለ እርግጠኛው የምናገረው ፎዚያን ሊስተካከል የሚችሉ ሰዎች ብዬ አላስብም። ማለት ሁሉም ሰው በአንድ የመሰከረላት በጣም ጥሩ ሰው ናት። ሆነስት ናት። እጅግ በጣም ጎበዝ ሰራተኛ ናት። ምንም አይነት ዶክመንትስ በፍጹም ሚስቴክ የሚባል ነገር የማይፈጠርበት ትልቅ ካምፓኒ ነው። የሷ ጀግንነት እንዳለ ሆኖ ካምፓኒው በሁለት እግሩ ለመቆሙ ትልቁን ድርሻ የሚወስዱት የመስክና የቢሮ ሰራተኞች ናቸው። በተለይ ኦፊስ ላይ ያሉ ስታፎች እጅግ በጣም የሚገርም ስብዕና ከስራ ጥራት ጋር የተላበሱ ናቸው። በዚህ አጋጣሚ አማርን ከልብ ያመሰግናለሁ። ከፊት ለፊት የምታዩት አማር ይባላል፣ ምክትሉ ነው። እንግዲህ ከዚህ በኋላ የማሳያችሁ በጠቅላላ በዙም አፍሪካ ስቶር ነው። ቅድም ኮንቴነር ሲወርድ ያያችሁት እሱም ያ ፕሌስ ነው። ያኛው ማውረጃ ቦታ ሲሆን ይሄ ደግሞ ማከማቻ ቦታ ነው። እርግጠኛ ሆኜ ለመናገር አዲስ አበባ ላይ ወይም ደግሞ ኢትዮጵያ ላይ ከሚነዱ የቤት መኪናዎች ወይም ደግሞ ከፍም ያሉ ቢሆኑ ቢያንስ ከግማሽ በላይ በዙም አፍሪካ የመጡ ናቸው ቢባል ድፍረት አይሆንብኝም። ምክንያቱም ኢትዮጵያ ውስጥ ያሉ ትልልቅ የሚባሉ የመኪና አስመጪዎች ከዙም አፍሪካ ጋር ይሰራሉ። ስለዚህ ዙም አፍሪካ የመጀመሪያው ምርጫችሁ እንዲሆን አድቫይስ አደርጋችኋለሁ። ያለ ምንም ፕሮግራም ነው ይሄን ነገር እየሰራ ያለው። እስከዛሬ ድረስ ከፎዚያ ጋር ተገናኝቼ አላውቅም። የመጀመሪያ መገናኘታችን ነው። ምክንያቱም ከሷን ፈልገው ሰርቪሱን ነበረ። ማን ነገራት አላውቅም። ተጠርቼ ነው የመጣሁትና እንደዚህ መሆንን መቻወኩኝ ነው የተባልኩት። ለማንኛውም ሲኒየሮች ምንም ጥያቄ የለውም፣ ዙም አፍሪካን ታውቁታላችሁ። ጁኒየሮች ግን አድቫይስ አደርጋችኋለሁ። ዙም አፍሪካ በተለይ መኪና ነክ ነገሮች የግድ ፍሪዞን መርገጥ ስላለባቸው ሊቲየም ቀጥታ ወደዛ ስለማይገባ እዚህ መርገጥ ስላለበት፣ እንዲሁም ደግሞ ሌሎች ፕሮዳክቶች የሎጂስቲክ አገልግሎት የምትፈልጉ ሰዎች ዙም አፍሪካን ኮንታክት እንድታደርጉ ስል እጋብዛችኋለሁ። በስተመጨረሻም ከስር አድራሻቸውን አስቀምጥላችኋለሁኝ። ይህ ሁሉ የሚሆነው ሀገራችን ሰላም ስትሆን ነው። ለሰላም የትኛውንም ዋጋ እንክፈል። አላህ ሀገራችንን ሰላም ያደርግልን። እጃችን ላይ ያለውን ሰላም እንጠብቅ። ኢትዮጵያ ለዘላለም ትኑር። ታንክ ዩ